ሰራተኛዋ አዳይ ክፍል 305 ቅምጥል ሰርፕራይዝ ተደረገች። ኪንጎና ዳይመንድ ተመካክረው ቅምጥልን የልደቷን ሰርፕራይዝ አደረጉ። ቅምጥል ውጭ ወጥታ ነበርና ኪንጎና ዳይመንድ የሚዘጋጀውን ነገር አዘጋጅተው መስተካከለውን አስተካክለው ቅምጥልን ሳታስበው ሰርፕራይዝ አደረጓት። በጣም ደስ አላት። ማዘሯም ይሄንን ስታይ የኪንጎን ጥራትና አስተሳሰቡን ስታይ በጣም ደስ አላት። ቅምጥልንም መከረቻት። ልጄ ሁለተኛ ኪንጎን መጥፎ ፊት እንዳታሳየው፣ ወንድ ልጅ ነው። ወንድ ልጅ ደግሞ እንክብካቤ ይወዳል። በደንብ ተንከባከቢው፣ ኪንጎ ከእጅሽ እንዳይወጣ አለቻት። ቅምጥልም እሺ ሁለተኛ እኔ መጥፎ ፊት አላሳየውም፣ እኔ እኮ ኪንጎን ስለሚወደውና ስለማፈቅረው እንጂ እሱን እኮ ጠልቼው አይደለም ብላ ተናገረች። ሩታ አዳይን እና ዶክተርን ሁለቱም ተቃቅፎ ባሉበት ጉዷን በአይኗ ተመለከተች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙ ውድ ቤተሰቦቼ ሰላም እንዴት ናችሁ? ኑራ ቲዩብ ይላል ቻናሌን ሰብስክራይብ በማድረግ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እና ነባር ከሆናችሁ ደግሞ ላይክ ሼር በማድረግ ያበረታቱኝ። በዚሁ አጋጣሚ ሊነግራችሁ የሚፈልገው የበፊቱ ቻናሌ ኡሙ ኢልሃም ግሬስ የሚለው ቻናሌ ተዘግቶብኛልና ይሄንን አደራችሁን ላይክ ሼር በማድረግ እንድታበረታቱኝ ሲል በትህትና በአክብሮት እጠይቃችኋለሁ። የበፊቱ ቻናሌ 7000 ሰብስክራይብ ያለው በምን ምክንያት እንደሆነ ባላውቅም ለተወሰነ ጊዜ ቪዲዮ ሳለቅ ስለቆየው ብቻ ተዘግቶ አገኘሁት እና በጣም ደነገጥኩኝ። ይሄም አዲስ ነው። ውድ ቤተሰቦቼ እንደማታሳፍሩኝ ስለማቅ ይዤ መጥቻለሁ። ይቅርታ እንግዲህ በሐሳቤ መሃል ይሄን ስላስገባዋችሁ። እናም ኩብራትና ኩብራን ውድ ተመልካቾቼ ወደ አዳይና ወደ ዶክተሩ እንሄድ። ሩታ በድንገት ደርሳ አየቻቸው። ዶክተሩ መጀመሪያ አዳይን ተሰናብቼ ልመለስ ብሎ ከመኪናው ወረደ። ከመኪናው ወርዶ አዳይን ይሰናበታታለሁ በሚል ሰበብ ሄዶ አቅፏት እዛው ቀራ። እዛው አቅፏት ለትንሽ ደቂቃ እንደቆየ ነበር ሩታ የደረሰችባቸው። ነገር ግን ዶክተሩም ሆነ አዳይ ሩታን አላዩዋትም። ሩታ ግን ከኋላቸው ቆማ እያየቻቸው ነበር። ዶክተሩ አዳይን ሊሸኛት መጣ። የመጣበት ምክንያት ደግሞ አዳይ እናቷ ወደ ገጠር ሊሄድ ብላ ስላስቸገረቻት እናቷን ይዛ ወደ ሐኪም ቤት ይዛ ሄዳ ነበርና እዛ ሐኪም ቤት ሆስፒታሉ ላይ ዶክተርን እናቴ ካሁን በኋላ ወደ ገጠር ልትሄድ ስለሆነ የሚያስፈልጋት ነገር አለ ወይ? መድኃኒት የምትወስድ መድኃኒት ካለ እና መርፌ የምትወጋ ከሆነ ውጋትና ሄዳለሁ ብላ አስቸግረኛለች ብላ ዶክተሩን መድኃኒት የሚሰጣትም ከሆነ እና ማስፈልግም ከሆነ ለማጣራት ነበር የሄደችው። ነገር ግን ዶክተሩ ምንም አያስፈልጋቸውም ብሎ መለሳቸው። የአዳይ እናትም ዶክተሩን በጣም መረቀችው። አንተ የተባረክ ሰው ነህ፣ ተባረክ። ከአንተ ጋር ያለው ልጅም የተባረከ ነው። ሰላም በልልኝ፣ እኔ አግኝቼው ሰላም ብለው በጣም ደስ ባለኝ። ነገር ግን ልጁ የለም፣ አሁን ላገኘውም አልችልም፣ ስለቸኮልኩኝ ወደ ገጠር መሄዴ ነው ብላ ተሰናበተችው። እሷ ተሰናብታ ስትወጣ ገና በእግራቸው እየተራመዱ ወደ ቤት ከሚሄዱ ብለው በራሱ መኪና ሊሸኛቸው ነበር የሄደው። ከዛም ሊሸኛቸው ሄዶ የአዳይ እናትን ቤት ካደረሰ በኋላ የአዳይ እናት ግቢ ስትገባ አዳይ ደግሞ ከግቢ ውጭ ቀረች። እሷ ቆማ በቀረችበት ነበር ዶክተሩ መኪና ውስጥ ገብቶ የነበረው። ዛሬ አዳይን ሊሰናበታት ዛሬ የመጨረሻ የውሳኔ ቀን ነው ብሎ ብቻውን በመኪና ውስጥ በሀሳብ ተመስጦ እያወራ ነበር። ስለ ሩታም እያሰባ ነበር። ዛሬ ወስኜ ለሩታ ያለኝን ስሜት መናገር አለብኝ ብሎ አሰበ። መጀመሪያ ግን ለሩታ ደውሎ ነይ ብሎ
ጠርቷት ነበር። ነገር ግን በመሃል እነ አዳይ ሲሄዱ ሩታን እዛው ቲቶ ሩታ ትመጣለች ብሎ አስቦም ከመጣችም እዛው ሆስፒታል ትጠብቀኛለች ብሎ አስቦ እነ አዳይን ሸኛ። ነገር ግን ሄኒ እዛ ሆስፒታል ውስጥ ነበረ። ሩታ ስትሄድ ሩታ ጠየቀችው፣ ዶክተሩ የት ሄዶ ነው? እኔን ደውሎ ፈልግሻለሁ ዛሬ ለጥብቅ ጉዳይ ነው ብሎ ጠርቶኝ ነበር። ነገር ግን እኔን ጠርቶ እሱ የለም የት ሄደ ብላ ስትጠይቅ ሄኒም አስቸኳይ ጉዳይ ገጥሞት ወጣ ብሎ ነገራት። ሩታም እኔን ጠርቶ እንዴት ለአስቸኳይ ጉዳይም ቢሆን ለምን ሄደ ብላ ታናዳ ወጣ ወደ ቤት ስትሄድ ነበር ጉዷን ባይኗ በብረቷ ያየችው። ነገር ግን ይሁንና ዶክተሩ ውሳኔውን ለአዳይ ለማሳወቅ ብሎ ነበር ያወረደው። ግን ውሳኔውን ለአዳይ አሳውቃል ብሎ ቸኩሎ እንደወረደ ወስኖ አልተናገረም። በሁለት መንታ መንገድ ላይ ቆሞ በሀሳብ ጭልጥ ብሎ ቀረ አዳይን እንዳቀፋት። እናም ወደ ዳይመንድ ስንሄድ ዳይመንድ ኮኩሻ እሱን ትታ በመሄዷ በጣም ቅስሙ ተሰብሯል። ብቻውን ቁጭ ብሎ ያስባል፣ ብቻውን ቁጭ ብሎም ያዝናል። መጀመሪያ ከነ ኮኩሻ ጋር አንድ ላይ ቁጭ ብለው ድዳቸውን ወደሚያሰጡበት ቦታ እየሄደ እዛ እየተቀመጠ ዳይመንድ በጣም አዝኖ ራሱን እየወቀሳ ይገኛል። ምክንያቱም ራሱን የሚወቅሰው ለምን አወኳት፣ ለምንስ ቀረብኳት፣ ለምንስ ወደድኳት፣ ለምንስ አፈቀርኳት እያለ ራሱን ይወቅሳል። ምክንያቱም እኔ ራሴን ለማንም ብዬ እንደዚህ ዝቅ አድርጌ አላይም ነበር፣ እንደዚህም ዝቅ አድርጌም አላቅም ነበር። ነገር ግን ለኩኩሻ ተሸነፍኩላት፣ ራሴን ዝቅ አረኩላት፣ በጣም አፈቀርኳት። እሷም ይሄንን ድክመቴን አይታ ጥላኝ ሄደች። ቢያንስ ኩራጀነን ቀብረር ብልባት ቲታኝ አትሄድም በማለትም እየተናገረ ይገኛል። ኪንጎም ዳይመንድን እያጽናናው አይዞ አብሽሪ፣ ችግር የለውም ሁሉም ያልፋል። ካሁን በኋላ ኮኩሻ ያለፈ ታሪክህና አስተማሪ የትምህርት መምህር ሆነ አልፋለችና ለዚህ ነገር አታስብ፣ አትጨነቅ፣ ካለፈ ነገር ተማርበት እንጂ አትማረርበት እያለ ይገኛል። ሄኒም ሮማንን አፍቅሮ በፍቅሯ ክንፍ እያለ ይገኛል። ዴብም በጣም አዝኗል። የዴብ እናት ወደ እነ ዴብ ልትመለስ ነው። በጣም ታማለች፣ አሟታል እና ሊዱ ደውላ ለዴብ ነገረችው። ዴብም ይዘሽ ነይ ብሏታል። እንግዲህ ሊዱ ይዛ እየመጣች ነው። የዴብ እናትን እነ ዶክተር ሊያክሟት ነው። እንግዲህ እንደሚታዩት መለኛው የና ኢትዬ ቤት ዘበኛ ሆኗል። አሹ በተባረረበት እሱ ተቀጥሯል። አሁን የመለኛው ሴራ አልታወቀም። አዳይና ዶክተሩም ምን ያስበው ይሆን እንደዚህ የተቃቀፉት? ዳይመንድስ ኮኩሻን የረሳት ይሆን ወይስ ኮኩሻ ወደ እሱ ትመለስ ይሆን የሚለውንና መለኛ በጥበቃው ይቀጥል ይሆን ወይስ ሴራው ታውቆበት ይባረር ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ስለ ዛሬው እዚህ ጋር ያበቃናል። ስለተከታተላችሁን እናመሰግናለን። ላይክ ሼር ማድረጋችሁን አትርሱ።